ሰላም ቤተሰብ እንዴት ናችሁ? ለቤቴ አዲስ የሆናችሁ የደውል ምልክቱን እየተጫናችሁ ቤተሰብ ሁኑ። ነባሮች እንኳን ደህና ቆያችሁኝ፣ አዲሶች እንኳን ደህና መጣችሁ እያልኩኝ ቤተሰቦቼ ዛሬም ለእኔ ጠቀመኝን ለአንድ ሰው እንኳን ይጠቅማል በማለት ይዤ ብቅ ብያለሁኝ። ይኸው በምስሉ ላይ እንደምታዩት ውድ ቤተሰቦቼ ለዛሬ የማዘጋጀው ተልባና ቅርንፉድ ነው። ለሚበጣጠስ ለሚነቃቀል ጸጉር በጣም ጠቃሚ ነው። ውድ ቤተሰቦቼ እንግዲህ ይህ በዚህ መልኩ ውሃ ጨምሬ እኔ የምፈልገውን አክል አድርጌ ነው የማዘጋጀው ለአንድ የሚሆነኝ ማለት ነው። እናንተ ደግሞ እንደምትፈልጉት ቤተሰቦቼ ይኸው እንግዲህ ከሚፈጀው ከ10 ደቂቃ እስከ 5 ደቂቃ እስከ 10 ደቂቃ ነውና እሳት ላይ እኔ ብዙም ወፍራሙን አልፈልግም ለዛሬው። በዚህ መልኩ እንግዲህ ይህን ያማረ እየመሰለ ነው። ውድ ቤተሰቦቼ በድጋሚ ለቤቴ አዲስ የሆናችሁ የደውል ምልክት እየተጫናችሁ ቤተሰብ ሁኑ። ሀሳብ አስተያየታችሁን አስቀምጡልኝ። ቤተሰቦቼ እንግዲህ በዚህ መልኩ ለኔ ይበቃኛል። እናንተ እንደፈለጋችሁ ታወፍራችሁ ማዘጋጀት ትችላላችሁ። በጣም ቆንጆ ነው ለሚበጣጠስ ለሚነቃቀል ጸጉር። እንግዲህ ውድ ቤተሰቦቼ ይኸው በፍጥነት አጥለል አለብን። ለምን ከወፈረ እንትን አይደለም አይጠለልንም ቶሎ ማለት ነው። በዚህ መልኩ እንግዲህ እንደዚህ የሆነ የነጠላ ጨርቅ ምናምን እንደዚህ የምትፈልጉት እንትን ጥቅጥቅ ያለ ማጥለያ ነገር ካለ እንደዚህ ይሻላል። ጥድል ብሎ ነው የሚወርደው ሁሉም ማለት ነው። ይሄው እንግዲህ ውድ ቤተሰቦቼ ካጠለልኩት በኋላ ይሄንን መስሏል። እኔ በቀጭኑ ስለምፈልግ ነው እንደዚህ ያደረኩትኝ። የምትፈልጉትንና የሚስማማችሁን ቅባት ጨምራችሁ ውስጡ በደንብ አድርጋችሁ ጸጉራችሁን ውስጡን ማሳጅ እያደረጋችሁ በደንብ እሽት አድርጋችሁ መቀባት ነው። ተቀብታችሁት ከ1 ሰዓት እስከ 2 ሰዓት አስቀምጣችሁት መታጠብ ነው። ውድ ቤተሰቦቼ በሌላ ስራ እስከምንገናኝ ደህና ሁኑ። ሀሳብ አስተያየታችሁን አስቀምጡልኝ። ጥሩ ስራ ይዤላችሁ እመጣለሁ። ይኸው እንግዲህ ቤተሰቦቼ ከታጥቤው ከጨረስኩኝ በኋላ ይሄንን መስሏል። ያማረ ሆኗል ማለት ነው። በሌላ ዝግጅት እስከምንገናኝ ደህና ሁኑ። ሀሳብ አስተያየታችሁን አስቀምጡልኝ ቤተሰቦቼ።